ውብና ውድ ማንነት እንዳለን ለመግለጽ ብዕሮች አንዳንድ ጊዜ በቂ አይደሉም። ስሜት የተሻለ ይገልጻልና። ቋንቋ ሁልጊዜም ቢሆን ስሜትን በሚፈልገው መልኩ ገልጾ አያውቅም። ልንነካው ከቶም ልንዳስሰው የማንችለውን ነገር ነው ስሜት በቀላሉ የሚያንጸባርቀው። ለዚህም እኮ ነው ሕይወት በእጅጉ ውብ የሆነችው። ከሚገለጸው በላይ የሚዳሰሱ የሚገዝፈው፣ ከሚነገረው በላይ የሚሰማን በእጅጉ የሚገዝፈው። ሕይወት ልክ እንደ ባህር ጥልቅ ናት። ከላይ ለሚመለከታት የውስጥ ጥልቀቷን አይረዳም። ጥሩ ዋናተኛና ጠላቂ ሰው ከሌለም የውስጡን መረዳት አይቻልም። ሁሉም ባህሩ ዳር ቁጭ ብሎ በውሃው ውበት መደመም በሚሰማው ድምፅ መገረም ነው የሚፈልገው። ጠላቂ ዋናተኛ ግን በውስጡ ስለሚገኘው ውድና የተከበሩ ነገሮች ስለሚያስብ ውጭ ሆኖ በባህሩ ከሚደመመው ሰው በበለጠም ሕይወትን ይረዳታል። የምርም ሕይወትን ይኖራታል። ወደ ውስጥ ጠልቆ ነገሮችን የመመልከት አቅሙንም በየጊዜው ያሻሽላል። ጠላቂ ሰው ዳር ቆሞ ከሚመለከተው በተሻለም ሕይወትን በእጅጉ ያጣጥማታል። መንገድ ፖድካስት ውብና ብርሃናማ ሐሳቦች ላይ እንሰራለን።